ሰላም ሰላም የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? አሁን እናንተ ያስተምራልና እናንተ ይጠቅማል ያልኳቸውን ቪዲዮዎችን ስቴፕ ባይ ስቴፕ እየሰራው ወደ እናንተ ማጋራ ይሆናል ማለት ነው። እናንተ በጠየቃችሁት መሰረት ማለት ነው። ዩቲዩብ ቻናል እንዴት አድርገን አዲስ ህጋዊ መክፈት እንችላለን የሚል ጥያቄ በደንብ አድርጌ ክላሪፋይ አረግላችኋለሁ እና አብረን እንከፍታለን ማለት ነው። በሌላ ቪዲዮ ማለት ነው። የዩቲዩብ አልጎሪዝም ምንድነው ህግ ውስጥ የሚሉችን ጥያቄዎችን በደንብ አድርጌ ወደ እናንተ ማጋራ ይሆናል ማለት ነው። እንዴት አድርገን ነው ተከፋይ የምንሆነው የሚሉችን ጥያቄዎችንም በደንብ አድርጌ ወደ እናንተ ማጋራ ይሆናል ማለት ነው። ሌላም ጥያቄ ደግሞ የዩቲዩብ አልጎሪዝም ሞኔታይዝ የሚያደርገን ምን ካሟላን ነው፣ እንዴት ካረግን ነው የሚለው ጥያቄዎችን በደንብ አድርጌ ወደ እናንተ ማጋራ ይሆናል ማለት ነው። ከመጀመሪያ አንድ ዩቲዩበር ምን ካሟላ ነው የዩቲዩብ ቻናል ትክክለኛ የሆነ መክፈት የሚችለው የሚል ጥያቄም እመልስላችኋለሁ ማለት ነው። ከዛም ቀጥሎ ዩቲዩብ ቻናልም ከከፈተ በኋላ ምን መስራት አለበት፣ ምን ማድረግ አለበት፣ ምን አይነት ስቴፖችን መከተል አለበት፣ ምን አይነት ፕላን ተጠቅሞ መጓዝ አለበት የሚሎችን ጥያቄዎችም አሉ። ይህንን ነገርም በደንብ አድርጌ ወደ እናንተ ማጋራ ይሆናል። በእርግጥ እንዴት ነው ይህንን ልጅ እኛ የሚያስተምራል ምናምን ልትሉ ትችላላችሁ። በእርግጥ ይህንን ዩቲዩብ ቻናል እያያችሁት ያላችሁት አላደገም፣ ገና ነው። አይ ቲንክ በሁለት ወር ምናምን ያደርጋል ከተከፈተ ይህንን ዩቲዩብ ቻናል ማለት ነው። በት ሌላ ዩቲዩብ ቻናል እየሰራው ነበር። እኔ ይህንን ዩቲዩብ ቻናል ዝም ብዬ ነው የከፈትኩት። ያው አንዳንድ ዝም ብሎ ለእናንተ ኢንተርቴን የሚያደርግ ነገሮችን ዝም ብዬ ክሮፕ እያደረኩ ምናምን ሼር የማደርገው የነበርኩትን ዩቲዩብ ቻናል ነው። አሁን ግን በጥያቄያችሁ መሰረት ማለት ነው እናንተ ያስተምራል ያልኳቸውና ብዙ ሰዎችን ተቀጥራችሁ እየሰራችሁ እንዴት ነው እኛ ተቀጥረን እየሰራን ምንም አይነት ገቢ እያገኘን አይደለንም። ሰው ተጨማሪ ስራዎችን የሶሻል ሚዲያ ኢንፍሉዌንሰሮችን እንዴት እንደደረሱና እኛም እንደዛ እንደምንደርስ ፍላጎት አለን። እኔ ዩቲዩበር መሆን ፍላጎት አለኝ እና ዩቲዩብ ቻናል ትክክለኛ የሆነ ደግሞ መክፈት እንዴት እንደሆነ አላውቅም። ዩቲዩብ ቻናል ምን መስራት እንዳለብኝም አላውቅም የሚሉ ጥያቄዎችና የሚሉ ሰዎችም ብዙዎች ናቸው። ይህንን ኢንቦክስ ላይ በሌላው በትክክለኛ ዩቲዩብ ቻናል የምትጠይቁኝ የነበራችሁት እና በዚህ ዩቲዩብ ቻናል እየጠየቃችሁን የነበራችሁን ሰዎች ማለት ነው ለእናንተ መፍትሄና ትክክለኛ መልስ እንደምታገኙ ባለሙሉ ተስፋ ነኝ ማለት ነው። ይህንን ቪዲዮ ስሰራው ማለት ነው የትምህርት መዝጊያ ክረምት ላይ ነን ያለ ነው። ብዙ ሰው ሶሻል ሚዲያ መስራትን የሚፈልግ ብዙ ሰው እንዳለ ደግሞ ይታወቃል። ግን ደግሞ ስራውን ለመስራት ወደ ስራውን ለመግባት ደግሞ ብዙ የሚይዙት ነገር እንዳለ ደግሞ ግልጽ ነው ማለት ነው። ይህንን ችግሮችን ይህንን ቪዲዮ ይፈታላችኋል ብዬ ስላሰብኩት ነው ይህንን ቪዲዮ ለመስራት እየገደድኩት ማለት ነው። የሶሻል ሚዲያ የመስራት ፍላጎት እያላችሁ አቅም እያላችሁ እንዴት እንደሚከፈትና እንዴት እንደሚሰራ የማታውቁ ልጆች ማለት ነው ይህንን ቪዲዮ ሼር በማድረግ እና እናንተን በደንብ አድርጋችሁ ከመጀመሪያ እስከ መጨረሻ የተከታተላችሁ ይህንን ቪዲዮ ተከትላችሁ አዲስ ዩቲዩብ ቻናል ከፍታችሁ ጥራት ያስፈልጋል፣ ትጋትን ያስፈልጋል። በውስጣችን ላይ ያለን አቅም ማውጣት ያስፈልጋል። በቪዲዮ ላይ መስራት ያስፈልጋል እና ሁሌም በትጋት መስራት አለብን። በቀጣይ ቪዲዮዎችን ደግሞ እንዴት አድርገን ዩቲዩብ ቻናል እንደምንከፍት